በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ቅዱስ ዮሐንስ አፈወርቅ ከመንፈስ ቅዱስ የሆኑ መዝሙራትን እንፈልግ ዘንድ እንደሚገባ እንዲህ ይመክረናል። እስኪ ንገሩኝ፣ ከእናንተ መካከል ከመዝሙረ ዳዊት ውስጥ አንዲት ምዕራፍ ወይም ከሌላው የመጽሐፍ ቅዱስ ክፍል ጥቂት ድገም ቢባል ይህንን ማድረግ የሚችል ማን ነው? አንድ ሰውስ እንኳን አይገኝም። እጅግ የሚያሳዝነው ነገር ግን ይሄ ብቻ አይደለም። ከመንፈሳዊ ነገሮች አንጻር እንደነዚህ አእምሮ የጎደላችሁ ሆናችሁ ሳለ ዲያብሎሳዊ በሆኑ ነገሮች ላይ ግን እሳት የላሳችሁ ናችሁ። እንዲህም በመሆናችሁ አንድ ሰው መጥቶ ዲያብሎሳዊ ዘፈኖችን፣ የዝሙት ሙዚቃዎችን ንገሩኝ ቢላችሁ ከእናንተ መካከል እነዚህን በትክክል የሚያውቁና ደስ ተሰኝተው የሚደግሟቸው ብዙ ሰዎች ያገኛል። ለምንድን ነው እንደዚህ የምትሆኑት? ከእናንተ መካከል እኔ መነኩሴ አይደለሁም፣ ሚስት አለችኝ፣ ልጆች አሉኝ፣ የቤተሰብ መሪ ነኝ የሚል ምክንያት የሚያቀርብ ሰው ሊኖር ይችላል። ለምን እንደነዚህ ትላላችሁ? ብዙዎች ያጠፋው ቅዱሳት መጻሕፍትን ማንበብ ለመነኩሳት ብቻ ነው የሚለው አመለካከታችሁ ነው። ከመነኩሳቱ ይልቅ ይበልጥ ማንበብ ያለባችሁ ግን እናንተ ናችሁ። ይበልጥ መድኃኒት የሚያስፈልጋቸው ሰዎች በዓለም የሚኖሩና ዕለት ዕለትም ቁስል የሚያገኛቸው ሰዎች ናቸውና፣ ስለዚህም ካለማንበባችሁ በላይ የእኛ ማንበብ ትርፍ ነገር ነው ብላችሁ ማሰባችሁን በራሳችሁ የዲያብሎስ ሐሳብ ነው። ወይስ ንዑድ ክቡር የሚሆን ጳውሎስ ይህንን ሁሉ እኛን ሊገስጸን ተጻፈ ያለው አላዳመጣችሁምን? አንተ ሰው እስኪ ንገረኝ፣ ወንጌልን በእጅህ ለመያዝ ብትፈልግ አስቀድመህ እጅህን ትታጠባለህ? ታዲያ በወንጌል ውስጥ ያለውን ቃል እግዚአብሔር ከዚህ በላይ እጅግ አስፈላጊ እንደሆነ አታስብምን? ብዙ ነገሮች ምስቅልቅላቸው የወጣው በዚህ ምክንያት ነው። ቅዱሳት መጻሕፍትን ማንበብ ጥቅሙ እንደምን የበዛ እንደሆነ ማወቅ የምትሻ ከሆነ መዝሙር ስትሰማ፣ የአጋንንት ዘፈን ስታደምጥ ምን እንደምትሆን፣ ቤተ ክርስቲያን ስትሆንና ቤተ ተውኔት ስትቀመጥ እንዴት እንደምታስብ ራስህን መርምር። ያን ጊዜ በነፍስህ ላይ የሚስተዋለው ልዩነት እንደምን ታላቅ እንደሆነ ትገነዘባለህ። ነፍስህ አንዲት ብትሆንም ቅሉ እዚያ ስትሆንና እዚህ ስትሆን በአኳኋኗ እንዴት እንደምትለያይ ታስተውላለህ። ይኸውም የተወደደ ጳውሎስ ክፉ ባልንጀርነት መልካሙን አመል ያጠፋል እንዳለው ማለት ነው። ስለዚህ ዘወትር ከመንፈስ ቅዱስ የሆኑ መዝሙራትን ልንሻ ይገባናል። ግዕዛን ከሌላቸው ፍጥረታት ያለን ብልጫ ይህ ነውና እያለ ንዑድ የሚሆን ቅዱስ ጳውሎስና ንዑድ የሚሆን ቅዱስ አባታችን ዮሐንስ አፈወርቅ እንዲህ ይነግረናል። ረድኤቱ በረከቱ ከሁላችንም ጋር ለዘላለም ትኑር። ቅዱስ ዮሐንስ አፈወርቅ በድጋሚ እግዚአብሔር ረስቶኛል አትበል እያለ እንዲህ ይናገራል። አንዳንድ ሰዎች እጅግ የጠለቀ ሐዘንና ሰቆቃ ውስጥ ሲገቡ እግዚአብሔር ትቶኛል፣ የእስራኤል አምላክ ረስቶኛል ብለው ሲያማሩ ሰማቸዋለሁ። ዛሬ ነቢዩ እንዲህ ከሚሉ ሰዎች ጋር ክርክር አለው። በእውኑ ሴት ከማኅፀኗ ለተወለደው ልጅ እንደማትራራ ድረስ ሕፃኗን ትረሳን ዘንድ ትችላለችን? በማለት ይጠይቃቸዋል። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 14። ይህም ማለት ሴቷ ከማኅፀኗ የተወለደውን ልጇን ልትረሳ እንደማይቻላት ሁሉ እግዚአብሔርም ሰውን ይረሳ ዘንድ ባህሪው አይደለም እያላችሁ ነው። ነቢዩ ይህን ምሳሌና ማነጻጸሪያ አንስቶ ክርክርን መግጠም የፈለገው እያንዳንዷ እናት ለልጇ ያላትን ጥልቅ ፍቅር ስለሚያውቅ ነው። ሆኖም ይህን ሊያህል የምንቆለጳጰሰው የእናት ፍቅር ከእግዚአብሔር ፍቅር ጋር ሲነጻጸር እዚህ ግባ የሚባል አይደለም። ለዚህ ነው አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም ይላል እግዚአብሔር በማለት የሚቀጥለው። እንግዲህ የአምላካችን ፍቅር እንደምን የበዛ እንደሆነ ታስተውላላችሁን? እንግዲያውስ ነቢየ እግዚአብሔር ቅዱስ ዳዊት አባት ለልጆቹ እንደሚያዝን እንደሚራራ፣ እንደዚሁ ሁሉ እግዚአብሔር ለሚፈሩት ለሚያመልኩት ይራራላቸዋል ብሎ እንደተናገረ እግዚአብሔር ረስቶኛል፣ የእስራኤል አምላክ ትቶኛል የሚል ማንም አይገኝ። ጆሮን የፈጠረ እርሱ ይሰማል፣ ዓይንን የፈጠረ እርሱ ያያል። እግዚአብሔር በእጁ መዳፍ የቀረጻቸው ልጆቹን ፈጽሞ
አይረሳም እያለ ቅዱስ ዮሐንስ አፈወርቅ አባታችን እንዲህ ይመክረናል። ረድኤቱ በረከቱ ጸሎቱ ከሁላችንም ጋር ለዘላለም ትኑር። በስተመጨረሻም ስለ ነፍስህ ንጽሕና እጅግ ቸልተኛ ሆነ ሳለ ብሎ ቅዱስ ዮሐንስ አፈወርቅ እንዲህ ይናገራል። ወዮ እንደምን ያለ ምስኪንነት ነው! እንደምንስ ያለ ጎስቋላነት ነው! ይህስ እንደምን ያለ እብደት ነው! ሰው ሐሳቡንና ኃይለ ልቦናውን ሁሉ ወደ ሰማይ ሰማያት ሊያደርግ ሲገባው እንዴት ስለ ጫማው ሲብሰለሰል ይውላል! እንዴት መንገድ ሲሄድ ጫማው እንዳይቆሽሽበትና አፈር ወይም ጭቃ እንዳይነካው ብሎ እጅግ ተጨንቆና ተጠንቅቆ ይሄዳል። አንዴ አንተ ሰው እስኪ ንገረኝ፣ ነፍስህ እጅግ ቆሽሻና አድፋ ተዳድፋም ሳለ ምንም ሳይመስልህ ስለ ጫማህ ግን ይህንን ያህል መቆርቆርህ ለምንድን ነው? ጫማህ እኮ የተሰራው እንዲቆሽሽ ነው። አይ ጫማዬ ከሚቆሽሽስ የምትል ከሆነ ግን ከእግርህ አውጣውና በጭንቅላት ላይ ተሸከመው። እንደዚህ ብዬ ስነግርህ እንደምትስቅ አውቃለሁ። ነገር ግን ስለ ነፍስህ ንጽሕና እጅግ ቸልተኛ ሆነ ሳለ ስለ ጫማህ ምን ያህል መጨነቅህ ስንፍና እንደምን የበዛ እንደሆነ አስቤ እጅግ ስለሚያስለቅሰኝ ነው እያለ ቅዱስ ዮሐንስ አፈወርቅ አባታችን እንዲህ ይመክረናል። ረድኤቱ በረከቱ ጸሎቱ ምልጃው ከኛ ጋር ለዘላለም ትኑር። በተማርነው ትምህርት በሰማነው ሁሉ እግዚአብሔር 30 60 100 ያማረ ፍሬ እንድናፈራ በሕይወት የምንቀይር ሰዎች ያደርገን ዘንድ መልካም ፈቃዱ ይሁንልን። ሰላም እግዚአብሔር ከሁላችን ጋር ለዘላለም ትኑር። አፈወርቅ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ እየጋበዝን እንዲሁም የደወል ምልክቷን በመንካትና ሼር በማድረግ አገልግሎታችንን ይደግፉ። ሰላም ቆዩ።